የተቃውሞ ሰላማዊ ሰልፍ ዘመቻ ጥሪ በዩናይትድ ኪንግደም ለንደን። በኢትዮጵያ በአማራ ሕዝብ ላይ የተፈጸመ ያለውን የዘር ማጥፋት ወንጀልና ሊካሄድ የታሰበውን የይስሙላ ምርጫ ለመቃወም የተጠራ ሰላማዊ ሰልፍ። የአብይ አህመድ አገዛዝ የአማራ ክልል ከሚባለው ውጭ ያሉ አማራዎች ላይ ጅምላ ግድያ፣ በኃይል ማፈናቀል፣ እስርና ንብረት ውድመት እየፈጸመ መቆየቱ ሳይበቃ በክልሉ ውስጥም ገብቶም የዘር ማጥፋት ጦርነት ከከፈተም 3 ዓመታት ሊሞላው ተቃርቧል። በድሮንና በከባድ መሳሪያዎች ህዝብን በመደብደብ እየጨፈጨፈና ሀገራችንም በብዙ ችግሮች ውስጥ ባለችበት ሁኔታ በግንቦት ወር መጨረሻ ላይ የይስሙላ ምርጫ ለማካሄድ እየተንቀሳቀሰ ይገኛል። ይህንን የዘር ማጥፋት ወንጀል እየፈጸመ ያለን አገዛዝ ለማስቀጠል የሚደረገውን የይስሙላ ምርጫ በመቃወም ለዓለም ህዝብ ለማሳወቅና ለዚህ ወንጀለኛ አገዛዝ የፋይናንስ ድጋፍ ከሚያደርጉ ሀገራት አንዷ እንግሊዝ በመሆኗም ከቆመችለት የሰብአዊ መብትና የዲሞክራሲ መርህ ጋር የሚቃረን ተግባር ላይ መሆኗን ተገንዝባ ውሳኔዋን እንድታጤን እንዲሁም በግፍ አገዛዝ ስር ካለው የአማራ ህዝብና በአጠቃላይ ከኢትዮጵያ ህዝብ ጎን እንድትቆም ጥሪያችን ለማቅረብ የተጠራ ሰልፍ ነው። በዚህም መሰረት በቀን ሜይ 23 2026 ከ1300 እስከ 1800 ከማርብል አርች በመነሳት ጉዞ ወደ 10 ዳውኒንግ ስትሬት ለሚደረግ የንቅናቄው ዘመቻ ላይ እንድትገኙ ጥሪያችን እናስተላልፋለን። በመሆኑም በአማራ ህዝብ ላይ የተፈጸመ ያለውን ግፍና መከራ እንቃወማለን። እንዲሁም ይህንን የግፍ አገዛዝ ለማስቀጠል የሚደረግንም የይስሙላ ምርጫ እንቃወማለን የምትሉም ኢትዮጵያውያን ሁሉ በሰልፉ ተገኝታችሁ ድምጻችሁን እንድታሰሙ በአክብሮት እንጠይቃለን። የአማራ ማህበራት በዩናይትድ ኪንግደም ለንደን።